ቪኒገር በፍጹም መጠቀም የለብንም። እሺ ዶክተር ራስሽን ታስተዋውቂልናለሽ? እሺ ዶክተር ራሄል ካሳ እባላለሁ። ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀን ከስታር ስኪን ኬር። ዛሬ የምናደርገው ለብጉር የሚመከሩና የማይመከሩ ፕሮዳክቶችን ሪቪው እናደርጋለን። እሺ ስለዚህ የመጀመሪያው ኦትሚል አነስተኛ ቡግር የምንለው ደረጃ ላይ መጠቀም ጥሩ ነው። እንዲቀዘቅዝ ሰውነታችን ያደርገዋል። አሎቬራ ወይም ሬት መጠቀም ለቡግር አነስተኛ ደረጃ አሁንም ካለው ጥሩ ነው። ወይም ደግሞ ኢሪቴሽን ሲኖረው ለምሳሌ ሬቲኖይድ ከተጠቀም በኋላ ኢሪቴሽን በሚኖርበት ጊዜ ብንጠቀመው ጥሩ ነው። ኦኬ ጋርሊክ በፍጹም መጠቀም የለብንም። የበለጠ ሰውነታችን እንዲቆጣ ያደርገዋል። ሃኒ ወይም ማር በማስክ መልኩ ተዘጋጅቶ አነስተኛ ደረጃ ቡግር ካለብን መጠቀም እንችላለን። ይህም የባክቴሪያውን መጠን እንዲቀንስ ያደርገዋል። ቪኒገር በፍጹም መጠቀም የለብንም። ምክንያቱም አሁንም ይሄ ኢሪቴት ያደርገዋል ወይም እንዲቆጣ ያደርገዋል። ቡግሩ ከዳነ በኋላ እንዲጠቁር ያደርገዋል። ይህን ሁሉ በአንዴት ማግኘት እንችላለን? በስታር ስኪን ኬር ይህን ሁሉ መረጃዎች ማግኘት ይችላሉ። ነፃ የምክር አገልግሎትም እንሰጣለን። የበለጠ መረጃ ለማግኘት አካውንታችንን ፎሎ ማድረግ እንዳይረሱ።